ትላንት ሌሊት እኔና ቤላሩስ አስገራሚ ህልም አየን። ልትፈታልን ትችላለህ? ምን አይነት እስቲ ንገሩ። ሶስት ዘለላ ያለው የወይን ዛፍ ወይኖቹን ጨምቄ ንጉሱን አጠጣው። የንጉሱ ፊት ያስፈራ ነው። የኔ ህልም ያስፈራል። አስደንጋጭ። እሺ ምን አየ? እንቅልፍ ልቤ ያየሁት ምግብ ያለው ሰፌድ ተሸክሜ አዋፋት ይመገቡታል፣ ይቀመጡበታል፣ እየተመላለሱ የሚቀመጡበት ነበር። የህልማችሁን ፍቺ ከነገርኳችሁ ማይመቻችሁም ቢሆን እንኳን ትቀበሉኛላችሁ? እኔ እቀበልሃለሁ። የምትለውን ሁሉንማ እንዴት እንቀበላለን? የምነግራችሁን እንደምትጠራጠሩማ ግልጽ ነው። ችግር የለውም። የምነግራችሁን አምናችሁ እንድትቀበሉና የህልም ፍቺን እንደማውቅ እርግጠኛ እንድትሆኑ በመጀመሪያ ግልጽ የሆኑ ምልክቶችን ነግራችኋለሁ። ከዛም የህልማችሁን ፍቺ ሰጣችኋለሁ። ለምሳሌ ምን? ለምሳሌ ዛሬ የሚቀርብልን ምግብ ምን እንደሆነ ልንገራችሁ። ለእኔ ንገረኝ ዩዘርሲፍ። አሁንም በድግምትና በጥንቆላ እንደሰመጥክ ነው? ይህንን ከማድረግ አላህ በጥበቡ ይጠብቀኝ። እኔ ከሰማየ ሰማያት እገዛና ጥበቃ ተችሮኛል። ከአምላክ የሆነ ዕውቀትንም ተለግሻለሁ። ይህ የህልም ፍቺም ፈጣሪዬ የለገሰኝ ጥበብ ነው። ታላቁን የግብፅ አምላክ ፈጣሪና ጠባቂ ነው እያልክ አይመስለኝም። ግዑዝ ነገር ነገም ምን ሊሆን እንደሚችል ያውቃል ብለን የምግቡን አይነት ማወቅ ትፈልጋላችሁ? ዛሬ የምትመገቡት የስንዴ ዳቦ፣ የተጠበሰ ዓሳ፣ ምነው ያንን ጀማል እኔም ባስተውለው ማባው ለቀልብ ደርገዳ በሰለው የመደዱን ግባትን እያዝ ለድግስ አልተጠራም። ስትሆን ለአባቷ የጀነት በርን ትከፍታለች። ሚስት ስትሆን የባሏን ኢማን ትሞላለች። ስትሆን ደግሞ ጀነት ክብሯ ስር ይሆናል። የተከበሩ ሰዎች እንጂ ለእስረኞች አይደለም። ኢስላም ነው ትላለች። እውነት የተናገርከውን ምግብ ያቀርቡልናል? ምግብ መጥቷል፣ ተሰለፉ። የዛሬው ምግብ ምንድን ነው? ብነግረህ አታምነኝም። የተጠበሰ ዓሳ፣ የስንዴ ዳቦና ተምር። እንዴት አወቅ? ከዛሬ ውጭ መች መጥቶልህ? ልክ ነው። Yusuf ilkamurteen amriin duniyaatiin booda kana obbolaan kan garaabbaani Yusuf itti baraa hundi ol seenani Yusuf achiin baree hunduma isaanii jarri immoo waa tokkoon barre Yusufiin gati yaadni Yusuf hin jirre keessa isaanii. በእመቤት ዙለይካ ትእዛዝ የተሰራ ነው። ዙለይካ ምግብ ላከች። እንዲያ ነው። ይህማ ከዙለይካ መሆን አለበት። ለእስረኞች ይህንን ምግብ መላኳ እዝነትና ርኅራኄዋን በደንብ ያሳያል። ምንድነው ያልከው? ለእስረኞች ባላት ርኅራኄና እዝነት ወይስ ለአንድ እስረኛ? ከአሁን በኋላማ የሚነግረንን ፍቺ በደንብ እናምነዋለን። ፍቹ እንደሚፈጸም አልጠራጠርም።
ዩዘርሲፍ ከኛ ጋር አልነበርክ እንዴ? እንዴት ልታውቅ ቻልክ? ይህ አምላኬ ያሳወቀኝ ነው። የተሰጠሁት ሁሉ ከሱ ነው። ከራሴ ምንም አላውቅም። ስለ የትኛው አምላክ እያወራህ ነው? እምነትህ ምንድን ነው? ወደዛ ሁሉን ቻይ ወደ ሆነው አምላክ ነው የምጠራችሁ።